ሃይ ዩ ጋይስ እንዴት ናችሁ? እኔ በሆነ አጭር የሰው ፍቅር ክንፍ ብዬላችኋለሁ። ክንፍ ለካ መብረር ይጠይቃል፣ መዘዋወር። ክንፍ ሳይሆን ክርፍፍ የሚለው ነው ያለሁበትን ሁኔታ የሚገልጸው። ምክንያቱም ውዴ ሺሻ ጭሶ እስኪጨርስ መጎለት ሆኗል ስራዬ። ለዛውም አጭሶ ሲጨርስ አይደል? እና የሰሞኑ ላይ አጭሬ ጭሱን ቦለቅለቅ እያረገ የሚተርክልኝን የወደፊት ህልሞች ማዳመጥ ሆኗል። አቤት የወደፊት ራእዩ ደስ ሲል! ሁሉም ውስጥ ደግሞ እኔንም ያካትታል። ሴቶች አስባችሁታል? ወንድ ልጅ ስለ ወደፊት ሲያወራ አንቺን እያካተተ ከሆነ ኦ ማይ ጋድ ዛት ሚንስ በቁም ነገር እያሰበኝ ነው ማለት ነው። ወይኔ ጉዴ! አያቴ ህልማውን ሊሆን ይሆን? ግን እኔ ጦስ አያልቅም። አሁን ደግሞ አንድ ችግር አይኑን አፍጥጦብኛል። ሺሻ። አዎ ውዴ ስራው ኦንላይን ስለሆነ ከየትም ሆኖ መስራት ይችላል እና ያው ከሺሻ ቤት ነው የሚሰራው። ቤቢ ከስራ እየወጣው ነው፣ ርቦኛል፣ የት እንገናኝ? በቃ እዚህ ነኝና አብረን ወተን እንበላለን። እሄዳለሁ። ቤቢ በላ እንውጣ። እሺ ቆይ ትንሽ ወይ ለምን እዚህ ትጓ ያመጡልንም? ብቻ እሱን ከሺሻ ማስነሳት ቀላል ባይሆንም ቢያንስ ሺሻ ቤቱ ሲዘጋ ይነሳል። በጥረት በታምር በአስማት አልነሳ ያለው ነገርየው ብቻ ነው። እና በቃ ግራ ገብቶኝ ሰው ሳማክር አንቺ ዛሬ ገና ማወቅሽ ነው እንዴ? ሺሻ የስንቱ ትዳር ላይ መሰለሽ በረዶ እየቸለሰ ያለው። አልሰማሽም እንዴ? አንዱ ነው አሉ። ሚስቱም እንደሱ ታጨሳለችና ሺሻው ሚስቱን ሞር ለወሲብ እንድትነቃቃ እሱን ደግሞ ነገርየው እንደተነፈሰ ፊኛ እያልሞሰሞሰ አስቸግሮት ቤቢ እንተኛ እንጂ ስትለው ከትናንት ወዲያ ተኛን አይደለም እንዴ? ምንድነው 10 መተኛት? አሜሪካን ድረስ የመጣነው ልንተኛ ነው እንዴ? አለ ብለው ችግሩ ሀገራዊ መሆኑን አረዱኝ።